ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃቲው ነው። የዕለቱ መረጃዎችን ይዘን እንቀርባለን። ወደ መረጃዎቹ እናልፋለን። ዋና ዋና ዜናዎችም የሚሆኑት የመጀመሪያው መከላከያ ሰራዊታችን በኦነግ ሸኔ ላይ እየፈጸመ ያለው የጸጥታ ማስከበር እና እየወሰደ ያለውን እርምጃ የምናይ ይሆናል። ሌላኛው የሚሆነው የእሳተ ገሞራ ፍንዳታው ያስከተለው ጭስ እና የአካባቢው ማህበረሰብ የመታፈንና በጭሱም ደግሞ ለአዳጋች ወደሆነ ጉዳይ መድረሱ የምናየው መረጃ ይሆናል። ሌላኛው መረጃ የግመል ስጋ በአዲስ አበባ ሉካንዳ ቤቶች ወይም ስጋ ቤቶች መገኘቱን የምናየው መረጃ ይሆናል። ወደ ዝርዝር መረጃዎች ስናልፍ ቀዳሚ የሚሆነው የመከላከያ ሰራዊታችን በኦነግ ሸኔ ላይ እየፈጸመ ያለውን ጀብድ የምንመለከት ይሆናል። በኦሮሚያ ክልል የሰላም መንገድ አልከተልም በማለት የኦሮሞን ሕዝብ ሰላም የነሳው አሸባሪው ቡድን የሚገባውን እያገኘ ነው። ቡድኑ አንዴም ሁለቴ የቀረበለትን የሰላም መንገድ ችላ በማለት በኦሮሞ ደም ለመከበር ላይ ታች ሲል የቆየ ቢሆንም ጀግናው የመከላከያ ሰራዊት የሚወስድበት እርምጃ ብትንትኑ እየወጣ ይገኛል። ሰራዊታችን በሁሉም አካባቢያችን ቡድኑን ለማጥፋት የሚያደርገው እንቅስቃሴ አጠናክሮ የቀጠለ ሲሆን መላው የኦሮሞ ህዝብ ይህንን ቡድን ለመቅበር የሚያደርገውን እንቅስቃሴ በከፍተኛ ሁኔታ እየደገፈ ይገኛል። ለአብነት የሚያክል በምዕራብ ወለጋ ልዩ ስሙ ቦጂ ጮቆርሳ የተባለ ቦታ በማህበረሰብ ጥቆማና እገዛ በአሸባሪ ቡድን ላይ የተካሄደው ድንቅና አስገራሚ ኦፕሬሽን መጥቀስ ይቻላል። በኦፕሬሽኑ ከ40 በላይ የሚሆኑ የቡድኑ ታጣቂ እምሽክ የተደረገ ሲሆን 32 የሚሆኑ የሰራዊቱ ክንድ አንቀጥቅጧቸው እጃቸውንም ሰጥተዋል። ቀሪውም ደግሞ የያዘውን መሳሪያ እያንጠባጠበ ከአካባቢው ፈርጥጦ መጥፋቱን መረጃዎች እያመለክታሉ። መከላከያ ሰራዊት አሸባሪው ሸኔን ከምድረ ገጽም እያጠፋ ይገኛል፣ እያጸዳም ነው። ጀግናው የሀገር መከላከያ ሰራዊት አሁን በአኩሪ ገድሉ እና ዘመን በማይሽረው ጀግንነቱ ሀገሩን ከአሸባሪው ሸኔ እያጸዳ ይገኛል። የመከላከያ ሰራዊቱ ህዝብና መንግስት የሰጠውን አደራ በሚገባም እየተወጣ ይገኛል። በዚህም በምዕራብ ወለጋ ዞን ቦጂ ቆርጮሳ በሚባል አካባቢ የተወሰደው ኦፕሬሽን ይህ ድንቅ የሚያስብልና ህብረተሰቡም ያደረገው ርብርብ የሚደነቅ መሆኑንም የመከላከያ ሰራዊት አባላት ገልጸዋል ማለት ነው። የአካባቢው ነዋሪም ምስጋናም አቅርበዋል ላደረጉት የመረጃና የድጋፍ አሰጣጥ መረጃ መሰረት። የመከላከያ ሰራዊቱም አክለው የታሪካዊ ጠላቶቻችን አጀንዳ ለማስፈጸም በወለጋ ጫካዎች ላይ የመሸገውን የአሸባሪ ቡድን ደፍሮ የመከላከያ ሰራዊት ፊት ለመቆም ተስኖታል። መከላከያ ሰራዊቱም የአካባቢውን ከዚህ ጸረ ሰላም እና ጸረ አሸባሪ ቡድን በማጽዳት ማህበረሰቡን ወደ ልማት ስራው እንዲገባም አድርጓል ማለት ነው። መከላከያ ሰራዊት በወለጋ ብቻ ሳይሆን በሁሉም አካባቢዎች የጸረ ሰላም ኃይሎችን እና ባንዳዎችን ማጽዳቱን እንቀጥላለን ሲሉ የመከላከያ ሰራዊት አባላት በአጽንኦትና በአንክሮት ተናግረዋል ማለት ነው። ወደ ሌላኛው መረጃ ስናልፍ የእሳተ ገሞራ ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ የአካባቢ ነዋሪዎችንም ማፈንም ጀምሯል። ያለው ሁኔታም ያስፈራልም ተብሏል። ከላይ በምስሉ ላይ እንደሚታየው ከእሳተ ገሞራው ውስጥ ሰማዩን የሚሸፍን አመድ እና አቧራ እየወጣ በአቅራቢያው ወደሚገኙት የአፍዴራ ከተማ እና በዙሪያው ያሉ ቀበሌዎች እየደረሰ ነው ተብሏል። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራ ያኒሚኦ በአካባቢው ነዋሪዎች አጣርተው እንደገለጹት ከሆነ አመዱ እንደ ድኝ የሚሸት እና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከተል ስለሚችል ማህበረሰቡ አፍን እና አፍንጫን እንዲሁም ዓይንን ለመሸፈን የሚያስችል እንደ ፊት ማስክ እና ሌሎች የመከላከያ መንገዶችን መልበስና ተገቢውን ጥንቃቄ እንዲያደርጉም ሲል ለአካባቢው ማህበረሰብ ገልጸዋል። ወደ ሌላኛው መረጃ ስናልፍ የግመል ስጋ በአዲስ አበባ በተለይም በቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸውም ተረጋግጧል። በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱን ድርጊቱ ከወትሮ የተለየና አዲስ ፈተና የሆነበት የአዲስ አበባ ቄራዎች ድርጅት አሳውቋል ማለት ነው። የድርጅቱ ስራ አስኪያጅ አቶ ሙሉነ ደሳለኝ ግመሎቹ ህገወጥ በሆነ መንገድ ታርደው ለሽያጭ እየቀረቡ መሆኑን ገልጸው በተለይም በቦሌ ሚካኤል ባሉ የአካባቢዎች የግመል ስጋ በድብቅ አስገብተው እየሸጡ መኖራቸውን አስረድተዋል። ህገወጥ እርድ የሚፈጸመው አስፈላጊው ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህ ህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ለማስተካከል እየሰራ መሆኑንም ጠቁመዋል።
ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልግ እናውቃለን ያሉት ስራ አስኪያጁ፣ ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ መስጠት እንደሚገባውም አሳስበዋል። ዊው የግመል እርድ በቄራዎች ድርጅት በተለይም በአቃቂ ቃሊቲ ቅርንጫፍ በስፋት እንደሚከናወንና ስጋውን በስፋት የሚጠቀሙት የሶማሌና የአፋር ህዝብ ተደራሽ እንደሚሆን ተገልጿል። የቄራዎች ድርጅት በአማካይ በቀን ከ7 እስከ 10 የሚደርሱ ግመሎችን እርድ እንደሚከናወንም ጭምር ዘግቧል ማለት ነው። ውድ የቻናላችን ተከታታዮች የዕለቱ መረጃዎችን ይመስላሉ። በሌላ መረጃ እስክንገናኝ መልካም ቆይታ፣ ሰላም ሁኑ።